ሰላም እንዴት ናችሁ? ውድ የቲክታክ ቤተሰቦቼ ዳና ናችሁልኝ ወይ? በእንደዚህ አይነት ቪዲዮ እንግዲህ መጥቻ አላቅም። ዛሬ ላስቸግራችሁን የመጣሁት በጣም ብዙ ስራዎችን የሰራሁበት ብዙ ሰዎችን ብዙ ቤተሰቦችን ያፈራሁበት ከ50,000 በላይ ፎሎወር ያለው የቲክታክ አካውንቴ ላይቭ መግባት አልቻልኩም። ላይቭ ስትሪሙ ታግዶብኛል። ስለዚህ ላይቭ ስትሪሙ እንዲከፈት እገዳው እንዲነሳ ማገዝ የምትችሉ መርዳት የምትችሉ ወይንም ደግሞ የሚያቅሰው መጠቆም የምትችሉ ሰዎች እንድታግዙኝ እርዳታችሁ አስፈልጎኛልና እንድታበረታቱኝ እንድታግዙኝ እፈልጋለሁ። ከዛ በመቀጠል ደግሞ አዲስ የቲክታክ አካውንት ከፍቻለሁ። እንግዲህ በተለያዩ ስራዎች ታቁኛላችሁ። አሁን በጣም በተሻለ በተዘጋጀውበት ስራ እየመጣው ነው። በዩቲዩብ እና በቲክታክ ቆንጆ ስራዎችን በሀገራዊ አካባቢያዊ እንዲሁም ደግሞ ወቅታዊ ጉዳዮችን የሚዳስስ ከትልልቅና ምሁር ሰዎች ጋር ዲስከስ የማደርግበትን ፕላትፎርም ቀርጬ ወደ እናንተ እየመጣው ነውና ይሄንን ደግሞ በአብዛኛው መስራት የፈለኩት በላይቭ ስትሪም ነው። በላይቭ ስትሪም መስራት ስለፈለኩኝ ያኛው የቲክታክ አካውንት እስኪከፈት ድረስ እጄን አጣጥፌ ቁጭ ማለት አልፈለኩም። ስለዚህ አዲስ የቲክታክ አካውንት ከፍቻለሁ። ከስር ሜንሽን አረግላችኋለሁ መርሲ ይላል። ያንን አካውንት ፎሎ እያረጋችሁ ፎሎወሮችን እንድታሳድጉ የምናነሳቸውን ሐሳቦች ደግሞ ብዙ ሰዎች እንዲታደሙ እንድትጋብዙ በአክብሮት እጠይቃለሁ። መርዳት ማገዝ የምትፈልጉ ሰዎች እባካችሁ የላይቭ እገዳይን እንድታነሱልኝ እጠይቃለሁ። ይህንን ሐሳብ በፌስቡክም ፖስት አድርጌ ነበር። ብዙም እኔ አክቲቭ አይደለሁም በቲክቶክ ስራ። አሁን ግን ከዚህ በኋላ ከቲክቶክ ቤተሰቦቼ ጋር በደንብ ለመገናኘት በደንብ ለመተዋወቅ በደንብ ቤተሰብ ለመሆን እየመጣው ነውና እንድትቀበሉኝ በአክብሮት እጠይቃለሁ። እንደማታሳፍሩኝ ደግሞ ሙሉ እምነት አለኝ። እወዳቻለሁ። ባይ